አንድ ያየሁት ነገር ትናንትና ለሊት ተነስቼ እንትን እያረኩኝ ነበር እዛ ቻትጂፒቲ ላይ እየጻፍኩኝ ነበርና ምን ተረዳሁኝ? ብቻቸውን ማደር የማይፈልጉ ወንዶች ያለ ሴት ማለት ነው ወይም አንድ ግንኙነት ወዲያውኑ ያ ግንኙነት ሲቋረጥ ወዲያውኑ ወጥቶ ሌላ ሴት የሚይዙ ወይ በቃ ሁሉ ጊዜ እንደው ግንኙነት ራሱ ባያደርጉ ሴት አብራቸው እንድትተኛ የሚፈልጉ ወንዶች ብቻቸውን መኖር የማይችሉ የብቸኝነት ፍራቻ ያለባቸው ወንዶች ናቸውና እንደዚህ አይነት ወንዶች ደግሞ ምንድነው የሚያደርጉት? አንደኛ ጥቃት ያደርሳሉ። ጥቃት ማድረስ ቀጥታ አካላዊ ጥቃት ላይሆን ይችላል፣ በተለያየ መንገድ በስድብ ሊሆን ይችላል፣ በተለያየ መንገድ። ይሄ ምንድነው ዓላማው? የሴቷን መንፈስ ለመጉዳት እና ሌላ ማንንም አይፈልገኝም ብላ ሁሌ ከሱ ጋር እንድትሆን ማድረግ እና የእናንተን ሎያልቲ ወይም የእናንተን ለዛ የፍቅር ግንኙነት ያላችሁን ተአማኒነት የሚገዙት እናንተን በማጥቃት እንጂ እናንተን በማክበር እናንተ ፍቅር በመስጠት አይደለም። እና ሌላ ደግሞ ምን ሊያረጓችሁ ይሞክራሉ? በልጅ ሊያስሯችሁ ይሞክራሉ። ምክንያቱም ልጅ ከወለዳችሁ ተለያይታችሁ አትለያዩ። ገባችሁ? ቢያንስ ገንዘብ እንኳን ባይቸግራችሁ ልጅ አባት ያስፈልጋል እያላችሁ ሁሉ ጊዜ ከዛ ሰው ጋር ስትጓተቱ ነው የምትኖሩት። ቢያንስ ልጁ ነፍስ እስኪያውቅ በደንብ ጥሩ እድሜ ላይ ደርሶ አልፈልግህም እስኪለው ድረስ አባቱን እንደዚህ እየተጓተታችሁ ነው የምትኖሩት። እና ይህን ነገር ተረዳሁኝና the abuser I was with የመጀመሪያው አጥቄ ልበለው የፍቅር እንትን ለማለት በፍጹም ቦይፍሬንድ ለማለትም ይበቃል።